ገብተናል። ኡስታዝ ሁሶ እባክህን ሆስት ላክልን ፕሊስ። ፎሎ አድርጌዋለሁ። እንግዲህ ሰበብ እንዳሆነ አንተ ጋር ይታይሃል። አንተ ጋር ይታይሃል። እኔ ጋር ይታየኝም ጭራሽ አንተ ጋር ይታይሃል። ይኸው እስኪ ከታች እንግዲህ ያው እየጠበቅን ነው። ሙስሊሞች ሰርች አድርጎ እኔ ጋር ከታች የለም ጭራሽ። ሙስሊም ወንድሞች እህቶች፣ ይኸው እፎይ ተገኝቷል። ውይይቱን ለማድረግ ፈቃደኛ ሆኖ በሰዓቱ ተገኝቷል። እባካችሁን ፖስት በመላክ ተባበሩ። ፖስት በመላክ ተባበሩ። ምንድን ነው እሱም ቢያረኝ እኮ የለም ከታች የለም፣ አይታይህም ጭራሽ። ኢምራን አለ፣ አክሴፕት እንዳታረግ እሺ። አይቻልም። ኢምራን ስላለ አክሴፕት እንዳታረግ። ኖ ኢምራን አክሴፕት እንዳታረግ፣ አናስተናግድም ኢምራንን። ዶንት አክሴፕት ኢምራን ፕሊዝ። ኖ ድራማ ኖ ፖለቲካ። ይኸው እፎይ ተገኝቶላችኋል። ኡስታዝ ሁሶ እባክህን ወደ ገስትና እኔ አውት ኦፍ ግሩፕ ሆናለሁ። ችግር የለም፣ አውት ኦፍ እሆነልሃለሁ። እስልምና ላይ ብቻ ፎከስ አድርገህ ሁለታችሁን አገናኝቼ ለህዝብ ይፋ አድርጌ እኔ እወጣልሃለሁ። እባክህ እግርና እጅህን ይዘህ እፎይ ብቻውን እንደተገኘ አንተ ና ፕሊስ። እባክህን ኡስታዝ ሁሶ ሀቢቢ ያገልቢ በኦዲየንስ አንድ ክልልን ለማድረግ ያህል ከ3 ቀን በፊት ምን ተደረገ መሰላችሁ? ቤታቸውን ከፍተው ለእኔ ምንም ባልተነገረኝ ላይ ምንም ውይይት ባልተቀበልኩት ላይ የሌላ ቪዲዮዎችን ተቆራርጠው እፎይ ዛሬ ቤታችን ውይይት 8 ሆነን ስንጠብቀው ቀረ ተብሎ ተሰራ ማለት ነው። ይሄ ድራማ ነው። ማንኛችሁም የምታዳምጡን እንድሰሙ። ሰው ውይይት ፈልገው ነበረ፣ ይህም ኡስታዙ ፈልጓል ማለት ነው። ይኸው ባለው መሰረት ተገኝቻለሁ ከኡስታዙ ጋር ማለት ነው። ስለዚህ ላክ በሉት፣ ላክ። ምንም እንትን ማለት አያዋጣም። አሁን 8 ሆነው የት አለ እፎይ የት አለ ሲሉ ነበር ቤታቸው ማለት ነው። እንዴት አልመጣም ቤታችን ብለው። ውይይት እንደዛ አይደለም፣ ኮስት ነው በቃ ውይይት። ለ8 አንድ ሰውን እንዴት አልመጣም ሳይነግሩት እንዴት አልመጣም? ከዚህ በፊት 9 ሆነው ሄጄ ያ ጦርነት ይመስል አዋጅ አወጁብኝ። 9 ሆነው ቤታቸው ሄጄ በተፈጠረ ኬዝ ነው መሐመድን ታፍሩበታላችሁ ምትል ንግግር ተናገር። ለምን የጳውሎስ አሳፋሪ ልምምድና አስተምሮ ብለው ላይቭ ገብተው ቤታቸው ሄጄ እሷን በተናገርኳት ነው። አርጊው ማድረግ ስላልቻሉ ሚዩት አድርገው አባረሩኝ። ከዛ በኋላ ምንድን ነው የሆነው? እኔ መሐመድን ታፍሩበታላችሁ አልኩኝ፣ እሷን አጩኋት ማለት ነው። ድጋሚም ቤታቸውን ከፍተው ሰሞኑን እንደዚህ አይነት ፖለቲካ ተሰርቷል። የሐሰት ማለት ነው። ሮጠ ሸሸ ቀረ ምናምን ተብሎ ቪዲዮ ተቀነባብረው ማለት ነው። እኔ ምንም ባልተስማማንበት 9 ኡስታዞች ቁጭ ብለው አይመጣም እንደ የታል እፎይ ጥሩት ይላሉ ማለት ነው። እና ቀረ ምናምን ነገር ቪዲዮዎች አቀነባብረው ማለት ነው በኡስታዝ ደረጃ። እና እንደዚህ አይነት ኡስታዞች አምነት ኢንተርስትድ ከእናንተ ጋር ለመነጋገርም ቅድሚያ ሶሪ ልትሉ ይገባል። ቪዲዮ ልትሰሩ ይገባል። ይቅርታ ልጠይቁ ይገባል ለዋሻችሁት ህዝብ። እኔ ችግር የለብኝም ፐርሰናሊ። ይሄ ህዝቡን መናቅ ነው። ህዝቡን መሀይም ናችሁ ምንም አታውቁም እንደማለት ስለሆነ ቪዲዮ ቆራርጦ አቀነባብሮ ማጭበርበር አይቻልም። ዛሬ እውነትን ከሐሰት የምንለይበት በግልጽ የሚታይበት ይሆናል። አስተምሮቱ ምንድን ነው?
ማን ነው ከራሱ የሚናገረው? ማን ነው እሱ የሚለውን ላክ አትበል፣ ላክ በሉት፣ እሳታችሁን ላክ በሉት። እኛ ፎሎ አድርጌው ነው የገባሁት። ፎሎ አድርግና ላክ በሉት። ሚዩት ነሽ፣ አይ ቲንክ ሚዩት ነሽ ጆን። ሁለቱ ናቸው ሆስት የሚልኩት፣ ሁለቱ አንድ ላይ ማለት ነው። ድራማ ነው። ሁለቱ አንድ ላይ ደግሞ አንቀበልም። ሁለት አንድ ላይ አንቀበልም። ኦኬ፣ ሁለቱ ነው ብለው እየላኩ ያሉት። ስለዚህ ሙድ እያያዙ ነው እኮ ነው የምልህ። አሁን ልከውልኝ ነበር እኮ አሁን ልከውልኝ ነበር፣ ግን ኢምራን አለ ገባህ? እኛ ደግሞ ወንድሜ ኢምራን አንተን ለውይይት አልጠራንህም። እባክህን ፕሊስ፣ እባክህን ኡስታዝ ሁሶ ይኸው እፎይ ተገኝቷል። ህዝበ ሙስሊሙ ህዝበ ክርስቲያኑ ይኸው እፎይ ተገኝቶላችኋል። እባካችሁ ድራማ ትታችሁ ፖለቲካ ትታችሁ ኑና ከእፎይ ጋር ይኸው ተወያዩ። ኦልሬዲ ማለት ነው። ይኸው ኦልሬዲ ማለት ነው። ስለዚህ እራሳችሁ የፈጠራችሁትን ድራማ 2 ለ2 ምናምን የሚባል ነገር ትታችሁ እባካችሁን ይኸው የምትፈልጉት በፈለገበት ሰዓት ይምጣ የምትሉት እፎይ ይኸው ተገኝቷል። ይኸው ፊት ለፊታችሁ ነው። እንግዲህ ህዝቡ እናንተ ፍረዱ። ይኸው ፊት ለፊታችሁ ቁጭ ብሏል። ይኸው እኔም በቀጠሮ ሰዓት ተገኝቻለሁ። እፎይም ይኸው በቀጠሮ ሰዓት ተገኝቷል። እንግዲህ እየጠበቅን እንገኛለን። እንግዲህ እባካችሁ ሙስሊሞች እባክህን ሂድ ግባለት በሉት። እባካችሁን ከሴት ጋር ቁጭ ብሎ እያወራ ነው እያሉ ነው። እኔ አውቶፍ እሆናለሁ። እኔን ምክንያት አታደርግ ኡስታዝ ሁሶ፣ እኔን ምክንያት አታደርግ እና ኢምራንን አውጥተህ ብቻህን ውስጥ ላክ። እኔ እወጣለሁ። ሁለታችሁ ተገናኝታችሁ ውይይታችሁን እንከታተላለን። አለቅ። ይኸውልሽ ፖለቲካ እየሰራ ነው እየመጣ አይደለም ምናምን ብሎ ፖለቲካ እየሰራ ነው። አንቺ ጋር ላክ በይው። አብሮ ሆኖ እየመጣ አይደለም ፈርቶ ቀረ እያለ ነው። አስወጣና ና በይው። አልመጣም ፖለቲካቸው እስካሁን አመት ጎረቶች እኔም እኮ እዚህ ጋር እየተከታተልኩት ባንዴ በደንብ አስተውሉ። እኔም እዚህ ጋር እየተከታተልኩት ነው ብቻው። ስለዚህ መምጣት አልፈለገም ማለት ነው እኮ ፖለቲካ ነው። በቃ እንግዲህ ሙስሊሞች አየሽዋል። ያ እኔም እየተከታተልኩ እኮ ነው። ማልከታተል እንግዲህ ሙስሊሞች እንግዲህ እፎይ ቀርቶ ቀረ፣ እፎይ አልመጣም፣ እፎይ እንደዚህ አይነት ድራማ አንፈልግም። እንግዲህ ኡስታዞቻችሁ እየሰሩ ያለውን ቅጥፈት የተመለከታችሁ ነው፣ እየተከታተላችሁ ነው። እንግዲህ ቢያንስ 20 ደቂቃ ሆኖታል እፎይ እዚህ ጋር ከተገኘው ውይይቱን ለማድረግ። እባክህን ኡስታዝ ሁሶ እኛ ኢምራንን ለውይይት አልጠራንም። ኢምራን በቤት ቁጭ አድርገው እና እባክህን አሁንም እየጠበቀህ ነው ወንድማችን። ስለዚህ ገስት ላኩ ፕሊስ፣ ላክ ገስት ላክ። ኡስታዝ ሁሶ ገስት ላክ። ይሄ ልጅ መሐመድ ትክክለኛ ነብይ ነው። ይሄ ልሻው ክርስቲያን ያቀረበውን አቆራርጦ ቪዲዮ የሰራው ይህንን ቪዲዮ ቆራርጦ ነው የሰራው። እፎይ ነው የተናገረው ብሎ ማለት ነው። አሁን ይሄ ኢምራን የሚባለው ልጅ ባለጌ ቀረ ያለው
ይሄንን ቪዲዮ ቆራርጦ ነው ያ አይ ነው ክርስቲያን የተናገረውን ቆራርጦ ቤቱ ላይ እፎይ ሲጠበቅ ቀረ ብሎ የሰራብን ፖለቲካ ቪዲዮ ሰርቶ ዋሽቻለሁ፣ እኔ ኡስታዝ ይምራል በእፎይ ላይ ዋሽቻለሁ፣ እፎይ ያላለውን ቤታችን ይመጣል፣ ስለዚህ ቤታችን ይመጣል ብለን ስንጠብቀው ኡስታዙ ተሰብስበን ቀርቶብናል ብሎ እስካላለ ድረስ እሱ ውይይት ውስጥ የማይገባ አንድ በሉ። ይሄ የመጀመሪያው ነው። ልጁ ምንም የሚያውቀው ነገር የለም። በመጀመሪያ ከዚህ በፊት ገና በመጀመሪያ አካባቢ ላይ ተገናኝተን ነበረ። ምንም አዲስ ነገር አይደለም። አጋዦች ካሉ ይዛቸው መምጣት ትችላለህ። አሁን እንደገና ደግሞ ዋሸ። በደንብ አሰራጩት። ይህንንም ታውቂያለሽ። የትናንትናውንም ገብታችሁ ቪዲዮ ነው እሱ የተባለውን ከተቀባበልን በኋላ ምን አለ ይሄንኛው አብረውን የተቀበለን ሁላችንንም ብሎ መጣ ማለት ነው። ይሄም ሌላ ውሸት። አላሁ አክበር ብሎ ነው የሰሩት። ሰምተሽዋል አይደለ? አላህን በሐሰት ሲያከብሩ ማለት ነው። ሶሪ አንቺን ኦፌንድ ለማድረግ አይደለም፣ ሌላ ውሸት ማለት ነው። ከዚህ በፊት ቀረ ብሎ ዋሸ። ምንም ስምምነት በሌለብን ላይ ለ9 ስንጠብቀው ቀረ ብለው ሰሩ። እንደገና ደግሞ ትናንትናም ሌላ ውሸት ዋሸ። ኦኬ ይሄ ሊማን ነው? እሱ ይሄ ሊማን ነው? ከዚህ በፊት ይሄ ነው ይሄ አታውቅም ተብሎ ከውስታዞቹ ጋር ከኔ ጋር ውይይት ሞክሮ አንጀለሌን መመደኛ ከእነሱ ጋር ህብረት ውይይት ሞክሮ ነበረ ማለት ነው። ውይይት ሞክሮ ከዛ በኋላ ምንድን ነው እሱ የተፈጠረው? ውስታዞቹ አታውቅም ብለው ጠብ ነው የተፈጠረው። ያው እዩ ምንም የሚያውቀው ነገር የለም። ውይይት እያደረግን ውስታዞቹ ገብተው ይሄ ላይ መወያየት የለበትም አቁም ብለው ጠብ የተፈጠረው ላይቫችን ላይ ማለት ነው። ውይይቱ እኮ ከኢምራን ጋር ነው አይደለ? ገባ ብቻው መወያየት ስለማይችል ሌላኛው ኡስታዝ ረዳት ሆኖ ገባ ማለት ነው። ከዛ ጠብ ተነሳ። የተነጋገርነው ሁለታችን ልንወያይ ነበር፣ አንችልም ተብሎ ጠብ ተነስቶበታል ማለት ነው። ከዚህ በፊትም ከዚህ ኡስታዝ ጋር ተጣልተው በእኔ ምክንያት እስካሁን የሚነጋገሩ አይመስለኝም፣ ከአመት በፊት ማለት ነው። በዚህ ውይይት ላይ ምን ተብለሃል? ኦኬ ረስተው ከሆነ እናስታውስ። ፈሩኝ ምናምን የምትለው ኮንዲቤት እያየው ነበር መሳት የሚሆን ቁጭ ብዬ እና አንዳንድ ኮሜንቶች ስለነበሩ የቆየ እንትን ነው አባት አሳየኝ። ዝም ብሎ ነው ያለሽ ምት ነገር አለው ፈርቷልነት በቃ ያስታውቃሉ። ደግሞ ጭራሽ 79 ሺህ ሰው እዚህ ነው ያለው። ራሳቸው ናቸው የውይይት ጥሪ ብለው ያቀረቡት፣ ራሳቸው ናቸው ቪዲዮ የሰሩት፣ ራሳቸው ናቸው ሰዓትን የመረጡት። 3 ሰዓት ነው በዚህ ሰዓት ጠበቅናቸው፣ ሊመጡ አልቻሉም። እንግዲህ ድሬ ልኩል ሄደች። ማንም ሰው ከኔ ፊት ሊቀርብ አይችልም እያለ ሲፎክር የነበረ ሰው ነው። አሁን ላይ ግን ያው አቅርብ ተባለ፣ እሱ እንትን ሊል አልቻለም። ቅረብ ተባለ፣ በተባለው ሰዓት ሊመጣ አልቻለም። ይህ ይመስላል። አላሁ ሙስተዓን። ከዚህ በኋላ ክርስቲያኖች እንግዲህ ከሙስሊሞች ፊት ደፍሮ ማውራት የማይችል ሰው አቅሙ ብቃቱ ካለው ኡስታዛችሁ ይግባ። የምን መፍራት ነው? የምን ወገቤን ራሴ ማለት ነው። ለምን አጋዥ ደጋፊ አምጡልኝ ማለት ነው። አያስፈልግም። ናግባ ኡስታዝ ላክ። ምንም አታጭበርበር። ሌላ አለ? ላክ በሉት። ይሰማል። እንደምታዩት ሙስሊሞች እንግዲህ እፎይ ፊት ማንም መቆም
የሚችል ሰው እንደሌለ ዛሬ ያወቃችሁበት ቀን ነው። እኔ በበኩሌ እውነትን ያጠራንበት ቀን ነው። ኦልሬዲ ላክ በሉት ላክ ጃኒ ሜዲ እንትን እንዳይል ላክ አሁንም ይላክ ላክ ምንም ሰበብ አትፍጠር ላክ የእናቴ መቀነት አደናቀፈኝ አይሰራም ናግባ ለ9 ሆናችሁ መጥቻለሁ ቤታችሁ ሚዩት አድርጋችሁኝ የግድያ አዋጅ አውጃችሁብኝ ቤቴ ላይ ወጣቶችን አደራጃችሁ የላካችሁብኝ ቤታችሁ ከመጣው በኋላ ነው። ደግሜ እንደዚህ አይነት ስህተት አልሰራም ካሁን በኋላ 9 ሆነ ተሰብስበ ና ስትለኝ ህፃን ልጅ አለውም አልመጣም ካሁን በኋላ በሐሰት ቪዲዮ አቀነባብራችሁ ተሳዳቢ ነው ብላችሁ ጽሁፎችን ያነበብኳቸውን ወጣቶችን አደራጅታችሁ ግድያ የላካችሁብኝ ቤታችሁ መጥቼ ተሰብስባችሁ 9 ሆናችሁ ነው የመጣሁላችሁ። ሚዩት ነው ያደረጋችሁኝ። አሁን ላክ ምንም ሰበብ አያስፈልግም። የአንተ አምላክ የምትተማመንበት ከሆነ ላቅረብ ላክ ምንም ሰበብ አያስፈልግም። ጃኒ ታገናኘናለች ትወጣለች። ረዳት ለምን አስፈለገ? ብቻውን መቆም አችልም? ኦኬ እትዋለሽ ኦራይት ላክ እኔ እስከማውቀው ድረስ የሙስሊም ሴቶች ናቸው ለምስክርነት ማይበቁት ግማሽ የሚባሉት። ሁለቱ ተደምረው ከአንድ ወንድ እኩል ናቸው። አንደኛው ኡስታዝ ግን በጣም በሚያስቅ ሁኔታ 2 አትበሏቸው 1 ናቸው ብሏል። ይሄ ኡስታዝ ስለዚሁ ኡስታዝ ምን ብሎም ነበር እስቀድሞም አይ እሱ አቅም የለውም ሕፃን ነው አያውቅም ብሎ ነበረ። እሱ ማለቱ ሳያንስ እንደገና ደግሞ አሁን ግማሽ ናቸው እያለን ነው። ሴቶቹን ነበረ ማቀው በምስክርነት ላይ ሙሉ አይደሉም ግማሽ ናቸው ተብሎ ቢታመነው ወንዶቹም ግማሽ ናቸው እንዴ? ግማሽ አይደለም የምትሉን ከሆነ ግማሽ አይደለንም የምትል ከሆነ ና ግባ ኡስታዝ፣ ሰበብ አትፍጠር። ያው ኡስታዛቸው ምን ይላል? 1 ሲደመር 1 እኩል ይሆናል 1 2 ተደምር 1 ተደምረን ነው ከፎይ ጋር እኩል ምን ሆነው። ወንድም ሁሴን እና ወንድም ዕምራን በአካል 2 በሰውነት 1 ናቸው። ስለዚህ 2 ምናምን እያላችሁ አትቀባጥሩ። 1 ሰው ነው። እንደዛ ብሎ ነገር የለም። ኦኬ 2 ተደምረው ነው ከፎይ ጋር 1 የሚሆኑት እያለ ነው። ኦኬ ይሄ ባለጌ ቅድሚያ የሰራትን ሰሞኑን የሰራትን ይሄ ባለጌ ኡስታዛችሁ ይቅርታ ይጠይቀኝ። ምን እያደረገ ነው? ወጦ ነው አለ ግን እንትን ብሎታል። ዝም ብሎ ወጣ ሰው 65 እዚህ ግን 72 ሆነ። ያኛው ወጥቷል አሉ። ያኛው ወጥቷል አንደኛው ነው ያለው። ላኪለት አሁን ላኪለት የትም እንዳያመልጥ ዘግቶ እንዳይወጣ ያኛው ደስ ወጥቷል። ችግር የለም። መላው የእስልምና እምነት ተከታዮች ሄዳችሁ ንገሩት። እፎ ያለ ፖስት ላክ እኔ እወጣለሁ። 2ታችሁን አገናኝቼ እኔ እወጣለሁ። አለቀ። 2ታችሁን አገናኝቼ ይሄ ውይይት ለሰኞ ቀጠሮ ያዝኩት እኔ ነኝ። ስለዚህ 2ታችሁን አገናኝቼ ለህዝብ መገናኘታችሁን ይፋ አድርጌ እኔ እወጣለሁ። ውይይታችሁን ትቀጥላላችሁ። ኤክስኪውዝ አያስፈልግም። ይሄ ምክንያት ሊሆን አይችልም። ጆኒ ምክንያት ልትሆን አይችልም። ተከታተሉ፣ ቲክታከሮች ተከታተሉ። የዛሬውን ዲቤት ላለማድረግ ይሄ ምክንያት ሊሆን አይችልም። ፖስት ላክ 2ታችሁን አገናኝቼ ሪፖስት አድርጉት ላይ ነው። ችግር የለም። ኖ ፕሮብሌም። ሪካርድ እያደረጋችሁ ጋይስ ሁሶ ዛሬ ለመቅረት ይሄ ምክንያት ሊሆን አይገባም። ይኸው እፎይ ፊት ለፊታችሁ ቆሟል። ፊት ለፊታችሁ በኮንፊደንስ ይኸው ለሰኞ ቀጠሮ ያዝኩት እኔ ነኝ። ጆኒ ነች ለሰኞ ከምሽቱ 3 ሰዓት ያዘችው ጆኒ ራጋ። ይሄው ወንድማችሁ እፎይ ቀርቦላችኋል። ኑና ተወያዩ። እኔ እወጣለሁ 2ታችሁን አገናኝቼ። አታዋርደን በአላ እየጠበቅንህ ነው። እባክህ ሆስተስ ላይ እየጠበቅንህ ነው። ልክ ቅድም እንደላክልኝ ላኪለት እታች አይታየኝም እንዳይወጣ ላኪለት። እነታች አይታየኝም እኮ እኔ ጋር ሆን ብሎ ፎሎውም አላደረገንም። ለዛ ነው ፎሎ አድርጌዋለሁ። ኢምራን ጋር እኮ ልከውልኝ ነበረ። ነው አይቻልም። ኢምራን በፍጹም ውይይት ላይ አልተጠራም። አንቃልም አናስተናግድም። እስታዙ ሁሶ ከእፎይ ጋር እንዲወያይ ለዓለም ማስታወቂያ ለቀናል። ናና ተወያይ። አለቅ በቃ ይሄ ነው በቃ።
ጆኒ ምክንያት መሆን አትችልም፣ ኤክስኪውዝ መሆን አትችልም። እና ተገናኙ፣ እኔ እወጣለሁ። ከላስ እባክህን ኡስታዝ ሁሶ አብዛኞቹ ገብተው ይኸው ሙስሊሞች ፈሪ ሂድ ላክ እያሉት ነው፣ ገስት ላክ እያሉት ነው። እየተከታተልኩት ነው በነገራችሁ ላይ ላይቡኔው እዚህ ጋር ባስ ነው። ሂድ ላክ ገስት እያሉት ነው። ኦልሬዲ ይኸው እየተከታተልኩት ነው እዚህ ጋር በሌላ ቲክታክ ማለት ነው። ስለዚህ እየጠበቃችሁ ነው፣ እፎይ እየጠበቃችሁ ነው። አልመጣም ቀረ ፈርቶ ቀረ ብሎ አማርኛ የለም። ድራማ ልክ የዛሬ ሳምንት እንደተሰራው ድራማ መጡ እየጠበቃችሁ የትም እንዳይወጣ ኋላ እንዳይወጣ ኡስታዛችሁ እንዳይወጣ ላክ በሉ ሰዓት ገን አለው ላክ በሉ ሂድ ሲሉት ፈሪ ሂድ ሲሉት እንትን ኮመንት ሴክሽኑ ዘጋው። ኮመንት ሴክሽኑን ምን አደረገው? ዘጋው። ኮመንት ሴክሽኑን ሪካርድ አድርጉት። ኮመንት ሴክሽን ዘጋ። ኦኬ አሁን ከፈተው። አሁን ኮመንት ሴክሽኑን ከፈተው። እየተከታተልኩት ነው፣ በሌላ ላይቭ እየተከታተልኩ ነው። በነገራችሁ ላይ መረጃ እባክህን ሆስት ላክ። አዎ ገስት አስገብቷል። ገስት አስገብቷል። ያ እቺ ድራማ ነች። ሁሌም ኡስታዞቻችሁ ቲክቶክ ላይ ያሉት የራሳቸው ሚስት ሻዳ እንደማስያዝ አዳዲስ አካውንት እያስከፈቱ እኛ ፊት ይግብራሉ። እስቲ ይህ ኡስታዛችሁ ላይ ፖለቲካ ሲሰራ እኔ ላይ ሞት አዋጅ ስታውጁ መጅሊሱ ስር አዋጅ ሲያውጅ ለእሱ ግን ሆን ብለው እውቅና ሰጥተው ነበረ እኔን ለመምታት ማለት ነው። እና በሉት እስቲ በየቀኑ የሚስቱን አካውንት እንትን እንደማስለም እኛ ፊት እስቲ ይቅረብ። አምላኩን ድፌ እንዲያደርግ እስቲ 24 ሰዓት ላይ አይደል የሚውለው? ከብዶት ነው ሳውቀው ቀርቶ ነው። በማስፈራራት በመዋሸት በማታለል በማሳደድ የሚጸድቅ ወይንም ደግሞ የሚከብር አምላክ የለንም። እና በሉት ና የእናቴ መቀነት አድንም ና ብቻ ና ግባ። ወደዛ ሄደ ሰው ደግሞ ና ግባ። 4 ሰዓት እንደ መቅጠፍ ቀላል አይደለም። ቤት ዘግቶ እስኪ ያረባላ ታዋርደና ኮፒ ፔስት አርገውና ፔስት አርገው ስሞት እንደወትዬ ጆኒ ምናልባት እኔና አንቺ ዲስኮኔክት ወይና 1 ደቂቃ ያህል ልጠብቀው ደግሞ ቀጥታ ለእኔ እንዲልክልኝ ምንም ምክንያት ለማሳጣት በአንቺ ምክንያት ነው እንዳይል። ሚዩት ነሽ፣ አይ ቲንክ ሚዩት ነሽ። ጋለው ግን መልሰህ የመዝጊያ ንግግር አድርገን ካልቀረበልህ ከመጣልህ መጣ፣ ችግር የለብኝም። እኔ ሁለታችሁ ብቻ ግን ውይይቱ ላይ ኢብራሂም መኖር የለበትም ነው። ሁለታችሁ ብቻ ሁለታችን ነን፣ ይታወቃል። ምንም አይነት ምክንያት ስንት ሰው ሄደሽ? 70 ተገኝቷል። እንግዲህ ኡስታዝ ሁሱ እስካሁን አልተገኘም። ከኢምራን ጋር ካልሆነ አሻፈረኝ ብሎ ገስት ልኮ ከኢምራን ጋር ካንስል አድርገነዋል። ስለዚህ አሁንም እፎይ ብቻውን እየጠበቀ ይገኛል። እኔም ላይቫቸውን በሌላ አይፓድ እየተከታተልኩኝ ነው። እንግዲህ እንደምትመለከቱት ነው። ዛሬ የዛሬው ፕሮግራም ማን ፈርቶ ሙድ እያዘ ነው። እንዲህ ነው እየተጫወቱባችሁ ያላችሁት። እንዲህ ነው የሚጫወቱባችሁ። ዛሬ እውነት ይወጣል፣ እውነት ይታያል። ዛሬ እየለፈለፈ ነው እናት እንዲህ ነው የሚጫወቱባችሁ። ያውላችሁ
ሙድ እየያዘ ነው። አያችኋቸው? ገስት ላይ ሰው ደርድሮ ዲቤት አለኝ ብሎ ገስት ላይ ደርድሮ አያችሁታል? እንዲህ ነው ሙድ የሚይዘው። ይሄን አሁን ያውቃል ብለው የሚከተሉት ይሄንን ነው። ዲቤት ብሎ የውላቸው ደርድሮ ገስት ላይ ይሄንን ነው። ሉክ ይሄንን ነው ከኔ ጋር ሊያወያዩ የሚሞክሩት። ይሄንን ነው ሙስሊሞች ያውቃል ብለው ወንድ ከሆንክ ከውስጡ ጋር ተወያይ የሚሉን። ይሄንን ነው ኡስታዛችሁ ይሄ ነው። መጅሊሱ የሸለመው እኔን የከሰሰኝ በዚህ ነው። ኡስታዛችሁ እኛ ፊት መቅረብ ይችላል? እኛ ፊት ይቀርባል ወይ? እኛ ፊት መቅረብ ይችላል? ገስቱን አራግፎ ይመጣል አይመጣም? ይመጣል አይመጣም? አራግፎ ወይንስ ቁጭ ብሎ ምንም ማያውቁት ሴቶች ጋር ብቻ ያወራል? ምንም ማያውቁትን ያታልላል ወይንስ ይመጣል? ያ ሁሉ ማስታወቂያ ተሰርቶ ኡስታዛችሁ ይሄ ነው። ኡስታዛችሁ ይሄ ነው። አያችሁት? መምጣት ይችላል? አይዞሽ የሚላለ ይሰማል። ኦኬ እሱ ለካማ ሄደው እሱን እንትን አድርገውታል። ሄዶ ፎሎ አላረገውም አይደለም እነሱ ቤት ገብቶ ኦኬ ጆኒ ላኪ በላት። ጆኒ ላኪ በላት። ጆኒ ትምጣ። ጆኒ ላኪ በላት። ላክ በሉት። ጆን ጋር ወጡ አሉት። እነሱም ወጣ ኮሜንቱ ነው እንዳለ ክርስቲያን ያለች ታውቂያለሽ? እናት እባክህ ላክ በሉት። እባክህ ላክ በሉት። 4 ሪስትሪክሽን ሰጥቶኛል። አይደል ነው እኔስ ላክ በሉት። ከገስት ላይ ያስወጣቸው በሉት። አስወጣ። ወጣ እንዴ? ወጣ እያሉ ነው። ቤቱን ነው የሚያሳይ። እንቆጣለሁ እኮ 50,000 ሰው እዚህ ግን 75,000 ሰው ነው። 49 ጋር ጨመረ። እሱ 78 ወደ እሱ እኮ እየመጣ ነው። ሰው ጨመረ። ያው እናቴ ጨመረ። 78 ኦልራይት። ህዝቡ ምንድን ነው የሚረዳው? ከዚህ ምንድን ነው የምታውቁት? ምን ትገነዘባላችሁ? ምን ትገነዘባላችሁ ከዚህ? አስወጣና ላክ በሉት። እባክህ ላክ በሉት። እባክህ ተወያይ በሉት። ኡስታዛችሁን እባክህ ተወያይ በሉት። ተወያዩ ትሉት የለም። እባክህ እባክህ በሉት።
ስንት ገባ እሱ ነው? 73 ዮኒ ማኛ ምንድን ነው? ዮኒ ማኛ ይላል። እስኪ ልጅቷ ጋር ግባ። ምን እያለች ነው? ኦኬ ጆኒ ካለ ጆኒ ላክ። በቃ ጆኒ ካለሽ ነኝ። ሪስትሪክሽን እየሰጠኝ ነው ደጋግሞ። ጆኒ ላኪ። ምን እያለ ነው? እሱ ፈርታል ብሮ ፈርታል። የምንም አይፈር የለም። ሳሙና ይቷል። የልጅቷን ቀጠሮ ይዞ የመጣው እፎይ አንተ አልመጣ። ልጅቷ ባለበት አልመጣ። ኡስታዛችሁን ተመለስ በሉት። ኮዝ አድርጋ ትደበቅ በሉት። ተመለስ በሉት። ኮዝ አድርገህ ልወጣ ነው። ተመለስ በሉት። እቺ ፖለቲካ ነች። ተመለስ በሉት። 30 ምናምን ሺህ ሰው እየጠበቀው ነው። አይ ቲንክ 33 ሺህ ሰው። ተመለስ በሉት። አትሩት። ተመለስ በሉት። ጨረሰ። ዘጋ። ያው ላይቭ ኢንድድ ሎክ። ይሄ ነው የእናንተ ኡስታዝ፣ የእናንተ ምሁር ይሄ ነው። የእናንተ ኡስታዝ ይሄ ነው። ሊወያይ መጥቶ ፖዝ አድርጎ በዛው ልክ ማሳየት ስንጀምር ደግሞ ላይቡን ዘጋው። ኡስታዛችሁ ይሄ ነው። ኡስታዛችሁ ይሄ ነው። ኡስታዛችሁን አያችሁት? ሐሰት ኦልዌይስ እውነት ፊት አትቆምም። የሐሰት ሩጫዋ እውነት በሌለችበት። ኦኬ እሰማለሁ። ኦኬ ኡስታዛችሁን አያችሁት? ኡስታዛችሁን አያችሁት? ይሄ ነው የእናንተ ኡስታዝ፣ ይሄ ነው። ኦኬ ጆኒ አይ ቲንክ አክሴፕት ብያም ነበር። ኦኬ ደግመሽ ላኪ። ሜይ ቢ አክሴፕት አላልኩሽም። አክሴፕት እላታለሁ ብዬ አይ ቲንክ ሪጀክት ልበላት አላውቅም። ኦኬ ኡስታዛችሁን አያችሁት? ሌላ ነገር እያየው ስለነበረ ሪጀክት ብዬሽ ከሆነ ደግመሽ ላኪ። ኦልራይት አሉት። ደግመህም ቢሆን ግባ በሉት። ደግመህም ቢሆን ግባ። ለምንድን ነው እሱ አክሴፕት እያልኳት አገባ? አክሴፕት እያልኳት ነው ግን አገባ እንትን እየመለሰባት መሰለኝ። ሪስትሪክሽን መስማት ኡስታዝ ያሲን ኑሩ ታዳምጣለህ? ታስታውሳለህ? የዛሬ ዓመት ኡስታዝ ያሲን ኑሩ አድርሱለት። ከሙስሊሞች ጋር ተወያይቶ ማንም ያልተሸነፈ የለም ብለህ ነበረ። ኡስታዝህ ዘግቶ ፈርጥቷል፣ ዘግቶ ወጥቷል። መልሱት ኡስታዛችሁን። እኔ ስልክ መልሱት ኡስታዛችሁን፣ እባካችሁ ኡስታዛችሁን መልሱት።
ኡስታዛችሁ መልሱት። አሳዝንም አሳዝንም ስንት ቪዲዮ አሰርቶ አሳዝናችሁም ሎክ ኡስታዛችሁ ይሄ ነው። ኡስታዛችሁ ይሄ ነው። የእናንተ ኡስታዝ ይሄ ነው። ላይቭ ዘግቶ እንደዚህ ይሮጣል። ተወያዩ ተወያዩ የምትሉን ከዚህ ጋር ነው። ከዚህ ጋር ነው ተወያዩ ተወያዩ የምትሉን። ይሄ ነው ኡስታዛችሁ። መልሱት። አሁንም ሰዓት አለው። እድሉን ይጠቀም። ኬረሩ ኢንድ ዲዩን ዛሬ ና መልሱት። 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 ከወጣ አለቀል አባቴ አለቀል። ከወጣ ቃል ተናግሬያለሁ። ትናንትና አስጠንቅቄያለሁ። እኔ ጋር ልትመጣ አትችልም አለ። ሙስሊም እንዳትጠይቀኝ፣ ኦርቶዶክስ እንዳትጠይቀኝ። መቀበል አልቻለችም። የሱን እሱ ካልመጣ እሱ ይረገጣል። ኮራ ነገር ምንድን ነው? ኮፒ ሊንኩ በደንብ መሰራት አለበት። እፎይ ጋር ምክንያቱም ግልብጥ ብሎ መጥተው ምን እያደረጉ ነው? በጣም እየደበደቡበት ነው ያሉት። በጣም እየደበደቡበት ነው ያሉት። በጣም ይህን ሙስታዝ እንደምንም ለማትረፍ ነው የተሞከረው። እየተሞከረ ያለው ምንድን ነው? ይህን ሙስታዝ ለማትረፍ ነው። በዚህም በዛም ማለት ነው። በዚህም በዛም ጉዱ ዛሬ ታየ። ጉዱ ዛሬ ታየ። ምን እያለ ነው? የ5,000 ሰው አስልም ያለው እያለ የሚለው ኡስታዝ ዛሬ ጉዱ ታየ። ወገቤ ምን እያለ እስኪ ጉዱ ነው የታየው። ሌላ ሰው አስገብታ ነው እፎይ ማንነቱን ያስመሰክረው። ያ በውሸት ተቀጠፈብኝ እያለ ሲል የነበረው በይፋ ሀዲስ ነው ይዞ ይመጣል የሚለውን ነገር እንዳለ ቅጥፍ አድርጎ ነው የበላው። ወንድ ከሆንክ ዛሬ ተቀርብ ነው አለ እኮ ገብቶ ነው ያት ገብታ ጸጥ ነው የምታደርገው። አንቺ ፈሪያቶች ንቆ የነበረው ይህ ሁሉ ሰው እየመጣ ሲወያይ ነበር። አሁን እያለኝ እኮ ነው እፎይ መጥቷል። ሪስትራክሽን እስቲ ኮፕሊንግ አድርጉልን አንዴ። ኧረ እባካችሁ እንዳለ ግልብጥ ብለው መጥተው አንተ ጋር ሪፖርት እየተደረገ ነው። ሪስትሪክሽን ቸክ ነው የገባብኝ። ኦዲየንሱን ኮፕሊንግ አድርጉ በላቸው። ኦዲየንሱን እነ ሙኒቲ በዚያ አይቆምም ነው፣ በዚያ አይቆምም። ይሄ ውይይት ዛሬ በዚያ አይቆምም። በጣም ነው የሚፈለገው ይሄ ኡስታዝ። አምጡት ኡስታዛችሁን፣ በዚህም በዛም ሄዳችሁ አምጡት ኡስታዛችሁን። በቃ ወገቤን ትከሻዬን ሲል የነበረው ኡስታዝ ዛሬ ጉዱ ይወጣል። በቃ እንዲህ አይታችሁታል፣ ተመልክታችሁታል በስነ ስርዓት። ዛሬ ይወያይልን ወንድ ኮንኩሱ ጋር ቀረብ ሲባል የነበረው ኡስታዝ ዛሬ ይኸው 70 ሺህ ሰው ይዞ ቁጭ ብሎ ይኸው እየጠበቀው የተደበቀው ኡስታዝ ነው። ዛሬ ጉድ ታይቷል። ህዝብ ይሄን በቃ አስቀምጡት። 03/06/2018 ዛሬ ጉድ ተፈጥሯል። በቃ ለማስታወሻ ይቀመጥልን፣ ለማስታወሻ ይቀመጥልን። በቃ መጅሊሱ እውቅና የሰጠውን ኡስታዝ አይተነዋል። 5,000 ሰው ያሰለመውን ኡስታዝ ዛሬ አይተነዋል። የናቲ መቀነት ነው። ዮኒ ካገኘሽ ዮኒ ማስገቡት። ዮኒ አይ ቲንክ እያሉ ነው። ዮኒ ማኛ የት አለሽ? ግባልን በሉት። የት አለ? የኔ በጣም ሪፖርት መሰለኝ። እናንተ ፈልገው ይሄ ብዙ ቲክታከሮች የያዙት ጉዳይ ነው ብዬ ቅድም ተናግሬያለሁ። ሲጀመር እንግዲህ አይታችኋል። ለህዝብ ይፋ ሆኗል ሁሉ ነገር። ኡስታዝ ሁሶ እስካሁን አልተገኘም። ወንድማችን ሁሶ እስካሁንም እንጠብቃለን። ሁለታችሁም ብቻ አገናኝተን እኔ ለመውጣት አሁንም
አሁንም ይሆናል 1 ሰዓት ማለት ነው። 1 ሰዓት ሙስሊሞች እፎይ እየጠበቅለታለሁ ሊዮኒ አሁን አክሴፕት ያደርጋል። እፎይ እየጠበቀህ ነው። እባክህ ገብቷል። ሊዮኒ አስገባ። ሰላም ጃኒ፣ ተገናኝተን አናውቅም። ጆኒ ቦስ ላሽ ላሽ አድርገሽኛል እኮ እኔም ላሽ ላሽ አድርገሽ አላቅሽም። በየት አግኝቼሽ? አረ ደርሶኛል ኢንፎርሜሽን። ኤርሚ ቤት ከኦፓል ጋር ላስ ላስ አድርጋችሁኛል። ማ በምን ተገናኝተን አላቅሽ? እግዚአብሔር ምስክሬ እናቱ አላቅሽ። ተርፍ ያለው ማለት ነው። ኦፓል እኔ ጋር ገብተን አናውቅም። ከኔ